የለሚ ኩራ ክፍለ ከተማ ወረዳ 8 አስተዳደር የወረዳውን የደንበኞች አገልግሎት አሰጣጥ ስርዓት ከፍ ለማድረግ የተለያዩ የዲጂታል ቴክኖሎጂዎችን በመዘርጋት አገልግሎቱን ከማሻሻል ባሻገር ደንበኞች የሚበዙባቸውን ሴክተሮች በአንድ ማዕከል በማድረግ ፈጣንና ቀልጣፋ አገልግሎት እየሰጠ ይገኛል። አንዳንድ ያነጋገርናቸው የወረዳው ደንበኞችና የሚመለከታቸው አገልግሎት ሰጪ ባለሙያዎች እንደተናገሩት የወረዳ አስተዳደሩ የአንድ ማዕከል አገልግሎት አሰጣጥ ለወረዳው ደንበኞች የተሻለ አገልግሎት እንዲያገኙ ምቹ ሁኔታዎችን እየፈጠረ እንደሚገኝ ገልጸዋል። ተወዞብኝ አሁን በቃ አገልግሎት እንዲሰጠኝ ነው መጣሁት። አገልግሎቱ ጥሩ ነው። አገልግሎት እየሰጡ ነው ሁሉም ሰው እዚህ አሁን የተመደቡት ሁሉ ሰራተኞቹ አገልግሎት እየሰጡ ነው። ጥሩ ነው። እኛም ያው ወረዳ 8 እዚህ ነዋሪ ነን። እኛ አሁን ያው እንግዲህ ለአገልግሎት ነው መጣ ነው። ጥሩ ነው። ይስተካከል ብለው የሚያስቡት ነገር የበልጥ አገልግሎቱን ምቹና ታማኝ ለማድረግ ለወደፊት የወረዳ አስተዳደሩ አገልግሎቱን በዚህ መልኩ ያስተካክሉ የሚሉት በቃ እሱ ጥሩ ነው። አይ በቃ አገልግሎት እየሰጡ ነው። እንግዲህ በቃ የማያው ይሄ ነው። ሰፈ ገብረ መድህን እባላለሁ። የወረዳውን አገልግሎት እንዴት አዩት? እዚህ አንድ ማዕከል አገልግሎት እየተሰጠ ነውና ሰዓትን ጊዜዎትን ከመቆጠብ አንፃር እንዴት አዩት? ያው በቀጠሯችን መሰረት መተናል። በተጠራነው መሰረት በሰዓቱ ተገኝተናል። ጥሩ አገልግሎት አግኝተናል። ያለብንን ችግሮች ተናግረን ችግሮቹን ለመፍታት መሄድ እንደሚገባ ነግረውናል። ሌላ ቀጠሮን ሰጥተውናል። ብዙ ነገሮች ስላሉ እሱን እናስተካክላለን የሚል ነገር ነው ነው። እንዴት ነው ረክተዋል? በአገልግሎቱ ሰዓትን ጊዜን ከመቆጠብ አንፃር ያለው? አዎ በጣም ረክቻለሁ። ምክንያቱም አንድ ሰው ብቻ አይደለም 2-3 ሰው ሆኖ በደንብ አድርገው ጉዳያችንን በጥሞና ነው ያዳመጡን። ለጉዳያችንን ደግሞ መፍትሄ ለመስጠት ደግሞ በአጭር ጊዜ ውስጥ እንደሚሰጡን ቃል ገብተውልናል። ያው ጥሩ ነው። እሺ እንደው በቀጣይ ካዩት የአገልግሎት ሁኔታ አንፃር በቀጣይ ወረዳ አስተዳደሩ በዚህ መልኩ ያስተናግዱ የሚያስተካክለው የሚሉት ሀሳብ ካለ እድሉ ልስጣት። ሀሳብ የለኝም። ጥሩ ነው እየተናገርን ያለነው። ያው እኛ ኤምባሲ እንደመሆናችን መጠን ቀጥታ ወደ ወረዳ እንመጣምና ሌላ ቦታ ሄደን ከዛ በኋላ ነው ወረዳ ሲመጣልን ከወረዳ ጋር የምንነጋገረው። ግን ደብዳቤዎች ወደ ወረዳው መጥተው ወረዳው በአስቸኳይ ጠርቶን ጉዳያችንን ስለሰማን በጣም ደስ ብሎናል። هاي وحنا واجامع عندنا حقن وحنا هاي كوميتي ريج اسمها هاي دقن حدا سامي دقن وردا ما تكلم كوريا هذه شغل شو سكفي عنها هاي تسفع مع الله قابلة أو شغل سكفي عنها هاي دباتون شغالين مجتمع كان نقول ريج بتيا دقن waxaan maartay loo qabtaa codka ayaan soo loo qabtaa hawsha la duuliyo suuqsi dhibaato maalinta wili aad la qoro loo jirto waa ku dhigto waa labada dalanda waa waxba ka dhaxeeya si fiican aad baa loo qabtaa waa ka waxaan baata sheegay in jirto wax fiican ma aha saacad loo qabtaa fasiitu si jirto wax sheegay in jirto سفهم شغل كل بدو كل أبجريد ببانز شغل سلام عليكم. هاي لما أنا قاعد أقول لك ما تبي قاعد كموين برباد. የመጡበትን ጉዳይ እንመሰክራለን። ያንዳንዱን እንዳመጣጣቸው ተራራ ያስገባል። ሁሉም አመራር ባለበት የሚመለከተው አመራሮች በተገኙበት ጉዳያቸው በአንድ ማዕከል ይፈታል። ከዛ በዛ ማይፈታ ከሆነ ግን ወደ ክፍለ ከተማ እንድከን አንዳንዴም ደግሞ በምክር አገልግሎት የሚፈቱ ጉዳዮች አሉ። በዛ ልክ ነው የምንሰራው ነገር። የአንድ ማዕከል ስራዎች በጣም ጥሩና አስፈላጊ የሆነ ነገር ነው። ምክንያቱም ሁሉም አመራር በአንድ ማዕከል ላይ ሲገኙ ጉዳዩን እያንዳንዱ የሚመለከተው የጽሕፈት ቤት ኃላፊ ጉዳያቸውን ያስባቸው። ስለዚህ ከጊዜም ቁጠባ ከመንገላታትን የሚያስቀር ስራ ስለሆነ መልካም ነው፣ ጥሩ ነው። የተስተናገዱ ይገኛል። ደንበኞች የአገልግሎት እርካታቸውን ከፍ እያደረጉ ነው። በምን እንለካለን መሰለህ? በሚሰጡን
አስተያየት ያን አስተያየት ደግሞ እኛ ፎርም አዘጋጅተን ያለውን የገጠማቸውን ከመስተንግዶ በኩል ያለውን ችግር ምላሽ ከመስጠት ያለው እንዲጽፉ ፎርሞች አዘጋጅተን ከሚመጡበት ሰዓት እሱን እንበትናለን።